ወጣትነት በገንዘብ ልትገዛው የምትችለው ነገር አይደለም። ኃይል አለው፣ ኢነርጂ አለው እና ወጣቶች በውስጣቸው በጣም የታመቀ ጉልበት አለ። ያ ኢነርጂ፣ ያ ኃይል፣ ያ የመፍጠር አቅም፣ ያ የማድረግ አቅም ምን ላይ ይውላል ነው። ለምሳሌ እድሜያቸው ጠና ያሉ ሰዎች በቀን 30 ደቂቃ 40 ደቂቃ ቢንቀሳቀሱ በቂ ሊሆን ይችላል ከእድሜያቸው የተነሳ። ወጣቶች ግን ለምን በአንድ ሰዓት ይወሰናሉ? ብዙ ጊዜ በመንቀሳቀስ ፊዚካሊ ፊት መሆን ብቻ ሳይሆን ብዙ ነገር ኦብዘርቭ ማድረግ አለባቸው። በዛ ኦብዘርቬሽን ውስጥ እውቀት ስለሚመጣ ማለት አሁን ኦብዘርቭ ስታደርግ ፎከስ ካላደረግ ያንም ስለምታይ እውቀት አይቀርልህም። ብዙ መረጃ ነው ያለው፣ የምትፈልገውን ለይተህ ማወቅ አለብህ። ፎከስ የሚያስፈልገው እሱ ላይ ነው። ያየኸው ነገር ደግሞ ያለ መጨረሻ እንዳለው ፍሌክሲብል መሆን ያስፈልጋል እና ወጣቶች ያላቸውን ጉልበት፣ ያላቸውን የተከፈተ አእምሮ፣ ጭንቅላት፣ ኢነርጂ መልካም ነገር በማድረግ ለአንድ ሰው ጥቅም በሚሰጥ ነገር ላይ በማዋል ቢጠቀሙ በጣም ጠቃሚ ነው ብዬ አስባለሁ። አሁን ባለንበት ዘመን ቀደም ብዬ እንዳነሳሁት ትልቁ ችግር አጀንዳ ፍሬሚንግ ነው። ስለፈለከው ጉዳይ አጀንዳ ክሬት አድርገህ ትዳር ታፋታለህ፣ ሀገር ታናውጣለህ፣ ብሔርን ከብሔር እምነትን ከእምነት ታጋጫለህ። ዓለም እንደዛ ሆኗል። ይሄ ዲጂታል ኤጁ ያስከተለው ጣጣ አለ። ከዚህ ቀደም የምናውቀው ፖለቲካ፣ የምናውቀው ውጊያ፣ የምናውቀው ሚዲያ አሁን በብዙ ቴክኖሎጂ ተጭኖታል፣ ተቀያይሯል። በዚህ ጊዜ ውስጥ የሰማነው ነገር ሁሉ ትክክልና እውነት ነው ብሎ ወደ አክሽን የሚገባ ሳይሆን አናላይዝ ማድረግ የሚችል፣ ባላንስ ማድረግ የሚችል፣ ከተለያዩ ሶርሶች መረጃ ትሪያንጉሌት ማድረግ የሚችል ቢሆን ጠቃሚ ነው ብዬ አስባለሁ። ስለ ብዙ ጠቃሚ ነገሮች የምሰማቸው ወሬዎች እና ሰው ኢንተርቴን የሚያደርግበት ደረጃ ይገርመኛል በብዙ ጉዳዮች። ግን ተስፋ የማደርገው እንዳልኩህ ጨርሶ የመጀመር ልምምድ ስላለ ባለቀ ነገር ውስጥ ትውልድ አይቶ ይፈርደዋል በሚል ይታለፋልና ወጣቶች ሚስ እንዳያደርጉ ለመማር የሚንቀሳቀሱ፣ የሚያዩ፣ ፍሌክሲብል የሆኑ ማኑቨር ማድረግ የሚችሉ የሚሰሩት ማንኛውም እንቅስቃሴ ግን ሰው ለመርዳት፣ ለመጥቀም፣ ሰው ለማንሳት እንዲሆን በቀና መንፈስ ተስፈኞች ቢሆኑ፣ ህልመኞች ቢሆኑ ጥሩ ነው ብዬ አስባለሁ።